በኢትዮጵያና ኤርትራ መካከል ያለው የቃላት ጦርነት እንደቀጠለ ነው። በቡጢው ጉዳይ በኢትዮጵያ ሁለት ሚኒስትሮች አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን የተሰጠውን ሀሳብ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም ምሽቱን ተቀላቅለውታል። ኤርትራ በሁለቱ ሚኒስትሮች የሰሞኑ የአልጀዚራ ጽሁፍ የተነሳው የቡጢው ጉዳይ በእጅጉ ከልክኖ ታይቷል። በቡጢውና በሌሎችም ጉዳዮች የኤርትራው ማስታወቂያ ሚኒስትር አፋጣኝ ምላሽ ሰጥተዋል። የምትሰሙት ይሆናል። በኔዘርላንድ የሚገኘው የቲልበርግ ዩኒቨርሲቲ ባህል ጥናት ዲፓርትመንት በኤርትራና በትግራይ ክልል ስለሚፈጸመው የህገወጥ ስደት ተግባር ከሰሞኑ አዲስ ጥናት ይፋ አድርጓል። ትግራይ እንደ ሊቢያ መሆኗን ጥናቱ ያመላከተው ስደተኞች እየታገቱ ከ5 እስከ 7,000 ዶላር ከቤተሰብ እንደሚጠየቅ ጥናቱ አጋልጧል። የክልሉ የጸጥታ ኃይሎች ንክኪ ያለበት ስለተባለውም ስለዚህ ህገወጥ ሰዎች ማዘዋወር ኔትወርክ የተመለከተ ዘገባ ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በኢትዮጵያና ኤርትራ መካከል ያለው የቃላት ጦርነት እንደቀጠለ ነው። በቡጢ ጉዳይ በኢትዮጵያ ሁለት ሚኒስትሮች አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን የተሰጠውን ሀሳብ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ምሽቱን ተቀላቅለውታል። ኤርትራ በሁለቱ ሚኒስትሮች የሰሞኑ የአልጀዚራ ጽሁፍ የተነሳ የቡጢ ጉዳይ በእጅጉ ከንክኗትም ታይቷል። እናም ለተወሰኑ ጊዜያት ጋብ ብሎ የነበረው የሁለቱ ሀገራት የእርስ በርስ መካሰስ ጉዳይ የፕሪቶሪያን የሰላም ስምምነት በጋራ የፈረሙት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ በአልጀዚራ ድረገጽ ላይ በጋራ ካስነበቡት ረዘም ያለ ጽሁፍ ጋር በተያያዘ ዳግም አገርሽቷል። ሁለቱ የመንግስት ከፍተኛ ኃላፊዎች በዚሁ ኢትዮጵያ ዳግም ወደ ሌላ ጦርነት ተጎትታ መግባት የለባትም በሚለው ጽሁፋቸው ላይ የኤርትራን ስም ደጋግመው አንስተዋል። መሪዋን ፕሬዝዳንት ኢሳያስን የጠቃቀሱ መሆኑ የሚታወስም ነው። ይህ ጽሁፍ ለመንባብ በቃ በሰዓታት ውስጥ ስሜ ተነስቶበታል ባለቻቸው ጉዳዮች ዙሪያ አፋጣኝ ምላሽን የሰጠችበት ሁኔታም ታይቷል። እንደተለመደው ምላሽ የተሰጠው በሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኩል ነው። እንደሚታወሰው ከሰሞኑ የአቶ ጌታቸው ረዳና የአምባሳደር ሬድዋን ሁሴን ዘለግ ያለ የአልጀዚራ ጽሁፍ ላይ አንድ ሀሳብ ተነቧል። በዚህ ጽሁፍ በርካታ ጉዳዮችም ተነስተዋል። አንደኛው በድርድሩ ድባቡ ወቅት ተደራዳሪዎች ቡጢ ሊሰናዘሩ ይችላሉ የሚል ስጋት የነበረ መሆኑን የሚያመላክት ነበር። የኤርትራ ማስታወቂያ ሚኒስትር ይህችን የአቶ ጌታቸውንና የአምባሳደር ሬድዋንን ሀሳብ አንስቶ የለም ጎበዝ ተጎጂ ነገር ወዲህ ነው በማለትም ሞግተዋል። ከጦርነቱ ጋር በተያያዘ በሀገር ውስጥ ከነበረው ከፍተኛ ጥላቻ የሰፈነበት ሁኔታ አንጻር ተደራዳሪዎቹ በአንድ አዳራሽ ፊት ለፊት ተቀራርበው እንዲቀመጡ ከተደረገ ቡጢ ሊሰናዘሩ ይችላሉ በሚል በተደራዳሪዎቹ አቀማመጥና ርቀት ላይ ብርቱ የፕሮቶኮል ጥንቃቄ ተደርጎ የነበረ መሆኑን አቶ ጌታቸውና አምባሳደር ሬድዋን ሀሳባቸውን አስፍረውም ታይተዋል። ሆኖም ተደራዳሪዎቹ ከተገመተው ውጭ በጥሩ የተግባቦት መንፈስ ላይ ከመታየትም አልፈው በአንድ ጠባብ አዳራሽ ውስጥ ሳይቀር ሲነጋገሩ እንደነበር አመላክተዋል። የኤርትራ ማስታወቂያ ሚኒስትር በዚህ የኤክስ ልጥፋቸው ይህን በአቶ ጌታቸውና በአምባሳደር ሬድዋን የተነሳውን ሀሳብ አንስተው የሞገቱበትም ሁኔታ ታይቷል። የነበራችሁት የደቡብ አፍሪካ ድርድር የመጀመሪያ ግንኙነት ከደቡብ አፍሪካው ድርድር ቀደም ብሎ በአሜሪካና በአውሮፓ ህብረት አመቻችነት ጅቡቲና ሲሼልስ ላይ በምስጢር ተገናኝታችሁ ተወያይታችኋል። ይህ ምስጢራዊ ውይይትም የተካሄደው ጦርነቱ ተፋፍሞ በቀጠለበት ሁኔታም ነበር። በአቶ ጌታቸውም በኩል ሲገለጽ እንደተሰማው በእነዚህ መድረኮች ላይ ኤርትራን በጋራ ስለመውጋትም ጭምር ሀሳብ ተነስቷል ነው ያሉት ማስታወቂያ ሚኒስትሩ። የደቡብ አፍሪካውን ድርድር የመጀመሪያውና በመፋጠጥ ላይ የነበረ አይነት ተደርጎ እንደተወሰደ አድርጋችሁ አታቅርቡት ሲሉም ሞግተዋል። ከዚህ ውጭ ኤርትራ በጦርነቱ የነበራትን ሚና ያበራሩት ማስታወቂያ ሚኒስትሩ የማነ ገብረ መስቀል አዎ ኤርትራ በጦርነቱ ተሳትፋለች፣ የተሳተፈችው ደግሞ በሁለት ምክንያት ነው ሲሉም ማብራሪያቸውን ሰጥተዋል። በእርሳቸው ማብራሪያ መሰረት ኤርትራን በተመለከተ የተሳተፈችበት አንደኛው ምክንያት ጦርነቱ በኤርትራ ላይ ጭምር ያነጣጠረ መሆኑን ሲሆን ሌላኛው ደግሞ በፌዴራል መንግስቱ በተደረገልን ጥሪ ነው ብለዋል። በዚህም በጦርነቱ ማብቂያ ላይ ጠቅላይ ሚኒስትሩን ጨምሮ ሌሎችም በተዋረድ ያሉ አመራሮችን ሳይቀር ለኤርትራ ምስጋናን ያቀረቡበት ሁኔታም ታይቷል ሲሉም ማስታወቂያ ሚኒስትሩ በዚሁ ረዘመ ባለ ኤክስ ገጻቸው ትዊት ተከራክረዋል። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በዚህ አልጀዚራ ድረ ገጽ ላይ በሰፈረው በጋራ ጽሁፋቸው የፕሪቶሪያ ስምምነት በመፈረሙ ከሀገር ውስጥ የፋኖ ታጣቂዎች እንደዚህም ከውጭ ደግሞ የኤርትራ መንግስት ደስተኛ እንዳልነበር የገለጹበት ሁኔታም ታይቷል። ለዚህም የሁለቱ ሚኒስትሮች ሀሳብ ኤርትራ በማስታወቂያ ሚኒስትሯ በኩል ምላሽን የሰጠችበት ሁኔታም ታይቷል። ሚኒስትሩ በዚህ ኤክስ ልጥፋቸው የፕሪቶሪያ ስምምነት ማለት ሲጀመር በኢትዮጵያ ባሉ ተፋላሚ ኃይሎች መካከል የተደረሰና የተፈረመ የሰላም ስምምነት ነው። ይህም በመሆኑ ስምምነቱ የሚመለከተው ኢትዮጵያና ኢትዮጵያን ብቻ ነው።
ኤርትራ የፕሪቶሪያን ስምምነት ቢመለከታት የሚችለው ከቀጠናዊው ሰላምና መረጋጋት አንጻር ብቻ ነው። ከዚህ አንጻርም ኢትዮጵያን ተፋላሚ ኃይሎች ብቻ በሚመለከተው የፕሪቶሪያ ስምምነት ላይ ኤርትራ ዘሎ የመግባት ፍላጎት የላትም ሲሉም የቀረበውን ክስ አጥብቀው የተቃወሙበት ሁኔታም ታይቷል። ከዚህ ውጭ ያሉትን ሁኔታዎች ኤርትራ ከባህር በር መውጫ ጋር በተያያዘ የኢትዮጵያ መንግስት የከፈተባት ፕሮፓጋንዳ ዘመቻ አካል አድርጋ የምትመለከተው መሆኗንም ሚኒስትሩ በዚሁ ረዘም ባለ ኤርትራን የመከላከል ጽሁፋቸው ላይ አስፍረውም ታይተዋል። በአምባሳደር ሬድዋን ሁሴንና በአቶ ጌታቸው ረዳ የጋራ ጽሁፍ ላይ ጠበቅ ተደርጎ የተነሳው የጽምዶን ጉዳይ የማስታወቂያ ሚኒስትሩ የማነ ገብረ መስቀል ምንም ሳይሉ አልፈውታል። ሆን ብለው ወይንም ዘንግተውት ብቻ አነጋጋሪ የሆነውን ጽምዶን አልፈውታል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ህወሓት የፕሪቶሪያን ስምምነት አፍርሶ በትግራይ ያለውን ስልጣን በመቆጣጠር ጽምዶ በሚልም አዲስ ወታደራዊ ጥምረት ከቀድሞ ተፋላሚዎቹ ከኤርትራና ፋኖ ጋር ግንኙነቱን ግንባር የመሰረተ መሆኑንም በማመልከት ክሳቸውን ያሰሙበት ሁኔታም ታይቷል። ይኸው ጽምዶም ከአስመራ እስከ መቀለና ሱዳን ድረስ በግልጽና በስውር ስብሰባ ሲካሄድበትም እንደነበር ሚኒስትሮቹ አትተዋል። በዚህም ህወሓት በመጪዎቹ ቀናት በፌዴራል መንግስቱ ላይ ጥቃት ለመክፈት እንዳሰበና ይኸው አካሄድ በዓለም አቀፉ ማህበረሰብ በኩል አፋጣኝ መፍትሄ እንዲፈለግለትም አቶ ጌታቸውና አምባሳደር ሬድዋን የጠየቁበት ሁኔታም ታይቷል። ጽሁፉን ተንተርሰው በተለያዩ ሀሳቦች ከፋፍለው ምላሻቸውን የሰጡት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም በዚህ ዙሪያ ላሉ ሀሳብ ምንም ነገር ከማለትም ተቆጥበው ታይተዋል። ጽምዶ የተባለው በዋነኝነት የኤርትራን መንግስትና ህወሓት ግንባር እንዲፈጥሩ አድርጓል የተባለውን ህብረት የህዝብ ለህዝብ ግንኙነት በሚል በርካታ የትግራይ ተወላጆችን ወደ ኤርትራ በማሻገር ሲደረግ የነበረውን ድግስም ነበር። በኋላ ላይ ግንኙነቱ ወታደራዊና ፖለቲካዊ ይዘት እንዳለው ለመጀመሪያ ጊዜ መረጃውን ይፋ ያደረገው መቀመጫውን ፈረንሳይ ያደረገው አፍሪካ ኢንተለጀንስ ነው። በኋላ ላይም ጽምዶ ከኤርትራ መንግስትና ህወሓት ባሻገር ሌሎችንም ጭምር ማካተት አለበት በሚልም ፖርት ሱዳን ላይ የታየ አንድ ይፋዊ ዝግጅቱንም እንደነበር የሚታወስ ነው። የፖርት ሱዳንን የጽምዶ ዝግጅት ተከትሎም ጉዳዩ በቅርበት እየተከታተለው እንደሆነ የኢትዮጵያ መንግስት የገለጸበት ሁኔታም ታይቷል። የኢትዮጵያ መከላከያ ሰራዊት ጽምዶ የሚባለውን እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ ሀገር ውስጥ ስለሚገኙ ዲፕሎማቲክ ማህበረሰቡ ማሳወቁንም የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በቅርቡ የገለጹበት ሁኔታም እንደነበር የሚታወስ ነው። ይህ በእንዲህ እንዳለ በኔዘርላንድ የሚገኘው የቴልበርግ ዩኒቨርሲቲ ባህል ጥናት ዲፓርትመንት ኤርትራና ትግራይ ክልል ስለሚፈጸመው ህገወጥ ስደት ተግባር ከሰሞኑ አዲስ ጥናት ይፋ አደረገ። ግሎባል አክሽን ሪሰርች ኔትወርክ በሚለው ጥናት ስር በወጣው በዚህ ሪፖርት የኤርትራውያንን የሚያሻገር በትግራይ አዲስ ስደት መስመር መከፈቱን ተመላክቷል። በትግራይ ክልል ያለውን ህገወጥ ስደተኞች ሁኔታም በሊቢያ ከሚፈጸሙ ተመሳሳይ ወንጀል ጋር በማነጻጸር አቅርቦታል። ከኤርትራ የሚሰደዱ ሰዎች በህገወጥ መንገድ በትግራይ ውስጥ እገታ እንደሚፈጸምባቸውና ልክ እንደ ሊቢያ ሁሉ በእገታ ውስጥ ሆነው ከቤተሰቦቻቸው የማስለቀቂያ ገንዘብ እንደሚጠየቅባቸው ሪፖርቱ አመላክቷል። ጥናቱ እጅግ የተደራጀና ድንበር ተሻጋሪ ህገወጥ የሰዎች ዝውውር ስርዓት በክልሉ መዘርጋቱን ያሳያል። ይህ የሰዎች ዝውውር የወንጀል ስርዓት ከትግራዩ ጦርነት ማክተም በኋላ የተዘረጋ መሆኑን ጥናቱ ሲያረጋግጥ ስደተኞችን ለገንዘብ ማግኛ ማሰቃየት፣ እገታ መፈጸም እንዲሁም አካላዊና ስነ ልቦናዊ ጉዳት ማድረስ የህገወጥ የወንጀል ስርዓቱ ዋነኛ መገለጫዎችም ናቸው ብሏል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መለሳለሁ። መልካም ቆይታ። መልካም